አተ ጭራሽ ከሴት ጋር ፈቃደኛ የሆነ ማሳደግ የሚፈልግ ሰው ካለ ልጄንም ለመስጠት እኔ ዝግጁ ነኝ። ኧረ ጀለስ ከሴት ጋር አተ ጭራሽ ከሴት ጋር ሴት ፈልጌ አይደለም ጭንቀቱ። አንተ እኔ ከሴት ጋር ምንም ግንኙነት የለኝም አላልክም? አይደለም ማርያምን አይደለም። ጭንቀቷ የሷ ጭንቀት የኔ ጭንቀት ስለሆነ ምንድነው? በቃ የሆነ ነገር ስለተፈጠረ ነው። ችግር አለ? አዎ ትነግርሃለች። እስኪ ምንድነው እናቴ? አሞኝ ነበረ። ምንድነው እየነገርኩት ነበር? ምንድነው? ምንድነው? ጠይቃታ። አይ ምን ሆነሽ ነው እናት? አይ ያመመኝ ነበርና እሺ ድንገት እሱን ሳገኘው እየነገርኩት ነበር ስላለው ነገር። ቶሎ ፕላትሌት ማነስ ነው የተባልኩት። ፕላትሌት ማነስ? ከመስከረም ጀምሮ ነው ክትትል የጀመርኩት ታውቃለህ? እሺ። እና ደግሞ በአጋጣሚ ጽንስም ተፈጥሮ ነበርና አሁን በቃ ቃተኝ ምንም ነገር ማድረግ ከባድ ነው። እርጉዝ ነሽ? ተምሬ ነው አብሽ ማርያምን እኔ ከደውሎ ነው ያገኘችኝና ስትነግረኝ በቃ የለው ነብይን። ታዲያ ለምንድን ነው ኢትዮጵያዊነት ስም ብቻ ነው እንዴ? ኢትዮጵያዊነት ማለት ስም ብቻ ነው? ቢያንስ ያግዟት እግዚአብሔርን እመቤቴን በጣም ነው እኔ ስለ ልጅቷ የ8 ወር ነፍሰ ጡር ነች። እንግዲህ ፕሌትሌት ነው ያነሳት። የፕሌትሌት እንግዲህ እስኪ መነሳት ትችያለሽ? እስኪ ነው እንዴ ብድግ እና ነፍሰ ጡር ነች ልጅቷ። እና ኢትዮጵያውያን በእናታችሁ አግዟት፣ እመቤቴን አግዟት በእናታችሁ። የወንሽውን በግልጽ ንገራችሁ። ቆይ ችግር የለውም። ፕሌትሌት ነው። ፕሌትሌት ማለት እንግዲህ አንዱ የደም አይነት ነው። በጣም ከባድ ነው። እሱ የሱ ጥረት ከሆነ ደግሞ በጣም ከባድ ነው። ስለዚህ ወንድም እህቶቼ አግዟት፣ ማርያምን አግዟት በእናታችሁ ከባድ ነው። ጥቁር አንበሳ ሄዳ እጃለው ብላኛለች። ጥቁር አንበሳ ሄዳ ያው ምንድነው ያሉሽ? ጥቁር አንበሳ ነው የምከታተለው ከመስከረም ጀምሮ። የፕላትሌት ማነስ ነው የተባለው። ያ ማለት ደም በቃ በአፍንጫ በማህፀን ሊፈስ ነው የሚያደርገው። ጽንስም እንዲፈጠር ያደረገው አለ። አሁን ይፈስሻል ደም። ጽንሱ ከተፈጠረ በኋላ በማህፀን ያለው ቆሞልኛል፣ ግን በአፍና በአፍንጫ ያለው ይፈሳል። እሺ። እና በቃ የሆነ ማረፊያ ያጣ ሰው ታውቃለህ፣ ዓለም የጨለመበት። ከማን ጋር ነው የምትኖሪው? ማንም የለኝም። አሁን የዘመድ ጋር ተጠግቼ ነበር። እሷ